ድንገተኛ የኩላሊት ጉዳት ወይም ደግሞ የቆየ የኩላሊት ህመም ካለባችሁ እነዚህን ሁለት ፍራፍሬዎች መቀነስ ወይም ደግሞ ማስወገድ አለባችሁ። እነዚህም ሙዝና አቮካዶ ናቸው። ሙዝና አቮካዶ በውስጣቸው ከፍተኛ የሆነ የፖታሲየም መጠን አለባቸው። ኩላሊት በምትታመም ሰዓት ይህን ፖታሲየም የማስወገድ መጠኗ አቅሟ ስለሚቀንስ ደም ውስጥ ያለ ፖታሲየም መጠን ይጨምራል። እነዚህ ምግቦች ውስጥ ያለ ፖታሲየም መጠን ደግሞ ከፍተኛ ስለሆነ ኦልሬዲ በኩላሊት መድከም ምክንያት የጨመረውን የፖታሲየም መጠን እንዲባባስ ያደርግና በፖታሲየም መብዛት ምክንያት የሚመጡ ጉዳቶች በተለይም ከልብ ህመም ጋር ተያይዞ ያለን ችግር ሊያመጣ ይችላል። ከዚህ በተለየ ግን የተሻለ የምንላቸው የፍራፍሬ አይነቶች እንደ አፕል፣ አናናስ እንዲሁም ደግሞ ዋተርሜሎን ዝቅተኛ የሆነ የፖታሲየም መጠን አላቸው። እንዲሁም ደግሞ ብርቱካንን፣ ማንጎን እነ ፓፓያን ብንመለከት ደግሞ ሞድሬት የምንለው መጠነኛ የሆነ የፖታሲየም መጠን አላቸው። ስለዚህ ዝቅተኛ መጠን ያላቸውን የፍራፍሬ አይነቶች በኩላሊት ጉዳት ሰዓት ወይም ደግሞ የኩላሊት ህመም ሲኖር መጠቀም ይመከራል።